እሺ በህይወታችን የተለያየ አይነት ቻሌንጅ ያጋጥመናልና ከዚህ የህይወት ውጣ ውረድ ማንም ሰው ነፃ ሊሆን አይችልም። ሁላችንም በተለያየ የህይወታችን አካል ላይ የተለያየ ቻሌንጅ ያጋጥመናል። ለዚህ ግን እያንዳንዱ ሰው ምላሽ አሰጣጥ ነው ልዩነቱ እና ለኔ የሚገባኝ ቻሌንጅ ሲመጣ ሊሰብረን ብቻ አይደለም የሚመጣው አንዳንድ ጊዜ በጣም ሊያጠነክረንም ይመጣል። እና በዚህ ጊዜ ህይወት ውጣ ውረድ በሚደርስበት ጊዜ ጠንክረን በአንድ ጊዜ ለሁሉም ነገር መፍትሄ መስጠት ከባድ ነው። ነገር ግን በየጊዜው ትናንሽ ነገሮችን እየሞከርን እየቀየርን እያስተካከልን እየተማርን ቻሌንጅን ማለፍ ይቻላል። እና በትዕግስትና በጥንካሬ ቻሌንጆችን ማለፍ ይቻላል ብዬ ነው የማስበው በእኔ አስተሳሰብ።